ሰላም እንዴት ናችሁ? እኔ ስሜ ሰላም ንጉሴ ይባላል። የመጣሁት ከኢትዮጵያ ከአዲስ አበባ ነው። በነርሲንግ ዲፓርትመንት ኢመርጀንሲ ላይ በኢስት አፍሪካ ሜዲካል ሴንተር ላለፉት 9 ወራት እየሰራው እገኛለሁ። ዛሬ ከኔ ጋር ባላችሁ ቆይታ ስለ ሆም ሞኒተሪንግ ዲቫይስ ጋይድላይንሶችን እናያለን ማለት ነው። ቤታችን ውስጥ ሆነን እንዴት አድርገን የደም ግፊታችንን፣ የስኳር መጠናችንን፣ የኦክሲጅን መጠናችንን እንዴት አድርገን መለካት እንችላለን የሚለውን ነገር ከክሮኒክ ዲዚዞች ጋር እያገናኘው እነግራችኋለሁ ማለት ነው። በመጀመሪያ ስለ ስኳር በሽታ ወይ ደግሞ ዲያቤቲስ ሜላይተስ ስለምንለው ህመም ምን ማለት ነው የሚለው ነገር እናያለን ማለት ነው። ስለዚህ የስኳር ህመም የምንለው ነገር ምንድነው? በደማችን ውስጥ ያለው የስኳር መጠን በሚጨምር ሰዓት አንድ ሰው ስኳር አለበት ብለን እንላለን ማለት ነው። ስኳር እንዳለበትና እንደሌለበት እንዴት ማወቅ እንችላለን የሚለውን ነገር ስናይ ደግሞ በመጀመሪያ ቶሎ የመራብ የመጠማት እንደገና ደግሞ ሽንት የማለት ስፔሻሊ የማታ ሰዓት ላይ ቶሎ ሽንት የመምጣት ባህሪ ያለው እንደገና ደግሞ የክብደት መቀነስ እይታችን ደግሞ ብዥ ማለት እንደዚህ አይነት ምልክቶች በምናይ ሰዓት ምን ይሆናል ማለት ነው? አንድ ሰው በደም ውስጥ ያለው የስኳር መጠን ጨምረዋል ብለን ወይ ደግሞ የስኳር በሽታ አለበት ዲያቤቲስ ሜላይተስ ብለን እንላለን ማለት ነው። እሺ ከዚህ በመቀጠል ምን እናያለን? የስኳር መጠን በሰውነታችን ውስጥ ያለው ኖርማል ሬንጅ የምንለው ስንት ነው? ከስኳር አለበት የምንለው ሰው ደግሞ ከስንት በላይ ነው የሚለውን ነገር እናያለን ማለት ነው። እነዚህ ነገሮች በሁለት ከፍለን እናያለን። በመጀመሪያ ፋስቲንግ ብለድ ሹገር የምንለው አለ። ጠዋት ላይ ወይም ደግሞ ምግብ ከመብላቱ በፊት ያለው የስኳር መጠን ምን ያህል ነው የሚለውን ነገር እናያለን እና ደግሞ ምግብ ከበላ በኋላ ምን ያህል ነው የሚለውን ነገር እናያለን ማለት ነው። ስለዚህ ኖርማል የምንለው ምግብ ከመብላቱ በፊት ከ70 እስከ 99 ድረስ ከሆነ ኖርማል እንላለን። ፕሪ ዲያቤቲክስ ነው ወይም ደግሞ የስኳር ህመም ጀስት ላይክ የመጀመሪያው ደረጃ ላይ አለ የምንለው ሰው ደግሞ ብዙ ጊዜ ስንት ይሆናል ማለት ከ100 እስከ 125 ይሆናል ማለት ነው። ስኳር አለበት የምንለው ሰው ደግሞ ከ126 በላይ ይሆናል። ይሄ አሁን የነገርኳችሁ ምግብ ከመብላቱ በፊት የሚኖረው የስኳር መጠን ነው ማለት ነው። ምግብ ከበላም በኋላ ኖርማል የምንለው ከ140 በታች ከሆነ ኖርማል እንላለን። ከ140 እስከ 199 ድረስ ከሆነ ደግሞ ፕሪ ዲያቤቲክስ ነው እንላለን። ከ200 በላይ ከሆነ ደግሞ አንድ ሰው የስኳር ህመም አለበት ብለን እንከፍላለን ማለት ነው። አንድ ሰው የስኳር ህመም አለበት ስንል ምን አይነት ኮምፕሊኬሽኖች ያመጣል? ምን አይነት የጎንዮሽ ጉዳቶች ያመጣል? እርሊ ዲያግኖስ የማይደረግ ከሆነ ቶሎ ብለን ስኳር እንዳለብን አውቀን መድኃኒት መጀመር ካለብን መድኃኒት፣ አመጋገብ ስርዓታችንን ማናስተካከል ከሆነ የተለያዩ የጎንዮሽ ጉዳቶች አሉት ማለት ነው። የመጀመሪያው ካርዲዮቫስኩላር ፕሮብለም የምንለው እዛ ላይ ስትሮክ አለ፣ የሀርት ዲዚዝ አለ፣ ብለድ ክሎት የምንለው የልብ ህመም፣ የደም መርጋት እና ስትሮክ የምንለው ደግሞ ሀፍ ፓራላይዝድ የሚያደርግ ሰውነትን ግማሽ ክፍል ከፍሎ ግማሽ የሰውነት ክፍላችን አይታዘዝልንም። ልክ እንደዛ በሚሆን ሰዓት ምን እንላለን ማለት ነው? ስትሮክ አለበት እንላለን። ስለዚህ አንድ ሰው ስኳር እንዳለበት አውቆ ያ ነገር ቶሎ ብሎ መድኃኒት የማይጀምር ከሆነ ምን ያደርገዋል ማለት ነው? ለእንደዚህ አይነት ኮምፕሊኬሽኖች ያጋልጠዋል ማለት ነው። ሁለተኛው ኮምፕሊኬሽን ደግሞ ምንድነው? ውንድ ለምሳሌ አንድ ሰው የሆነ ትንሽ ቁስል ብትኖርበት ስኳር ያለበት ሰው ቶሎ አይድንም። የመደንዘዝ መንበነስ፣ የእይታ መዳከም፣ የመስማት ችግር እንደዚህ አይነት ነገሮችን ያመጣብናል ማለት ነው። ስለዚህ የኩላሊት ችግር፣ የነርቭ ችግር እነዚህ በሙሉ ምንድናቸው ማለት ነው? ኮምፕሊኬሽን ኦፍ ዲያቤቲስ ሜላይተስ ናቸው ማለት ነው። ሶ ከዚህ በመቀጠል ምን እናያለን? አፕሮፕሪየት የሆነ ታይምሊ አንድ ሰው ስኳር እንዳለበት አውቆ እቤቱ የስኳር መጠኑን እየለካ በስነ ስርዓት መድኃኒት የሚወስድ ከሆነ ምን ማድረግ ይችላል ማለት ነው? ከላይ የጠቀስኳቸውን ኮምፕሊኬሽኖች መከላከል ይችላል ማለት ነው። ስለዚህ ቤኔፊትስ ኦፍ ሰልፍ ሞኒተሪንግ ብለድ ግሉኮስ የምንለው ደግሞ ቤታችን ውስጥ ሆነ በምንለካ ሰዓት የስኳር መጠናችን እየለካን ቁጥሩን ማወቃችን ምን አይነት ጥቅም አለው የሚለውን ነገር እናያለን ማለት ነው። በመጀመሪያ ፋሲሊቲ ዘ ዲቨሎፕመንት ኦፍ ኢንዲቪጁዋል ብለድ ግሉኮስ ሌቭል ማለት አንድ ሰው የስኳር መጠኑ ምን ያህል እንደሆነ እንድናቅ ይረዳናል። በመቀጠል ደግሞ ትክክለኛ የሆነ የአመጋገብ ስርዓታችን ነው። ለምሳሌ የስኳር መጠናችን አንዴ በጣም ከፍ የሚል በጣም ዝቅ የሚል ከሆነ የአመጋገብ ስርዓታችንን ማስተካከል አለብን ማለት ነው። ፍሩት፣ ቬጂቴብል የበዛበት ምግብ መመገብ ይኖርብናል። ካርቦሃይድሬት ያለባቸውን ምግቦች መቀነስ አለብን። ከቻልን መተው ነው ያለብን፣ ካልቻልን ደግሞ መጠኑን መቀነስ ይኖርብናል። ጨው ያለው ምግብ፣ ስኳር ያለው ምግብ እንደዚህ አይነት ነገሮችን ማስተካከል እንዲኖርብን ያደርገናል ማለት ነው። ሁልጊዜ እየለካን የስኳር መጠናችን ስለምናውቅ ማለት ነው። ከዛ በመቀጠል ደግሞ ምን ያደርገናል ማለት ነው? ሃይፖግላይሴሚያ ኦር ደግሞ ሃይፐርግላይሴሚያ የምንለዋለን ማለት ነው። ሃይፖ ማለት በጣም ሲወርድ፣ ሃይፐር የምንለው በጣም ሲጨምር ማለት ነው። ለእንደዚህ አይነት ነገሮች እንዳንጋለጥ ያደርገናል ማለት ነው።
ስለዚህ ቤታችን ሆነን የስኳር መጠናችን እየለካን ምን ማድረግ እንችላለን ማለት ነው። በስኳር ህመም ምክንያት የሚመጡ የጎንዮሽ ጉዳቶችን መከላከል እንችላለን ማለት ነው። የስኳር መጠን ቤት እንዴት ነው ልንለካው የምንችለው? ግሉኮሜትሪ ይባላል። የስኳር መጠን መለኪያ መሳሪያ ግሉኮሜትሪ ይባላል። እሱን በመግዛት ቢያንስ በቀን 2 ጊዜ ጠዋትና ማታ ምግብ ከመብላቱ በፊትና ምግብ ከመብላ በኋላ መለካት እንችላለን ማለት ነው። ያን ነገር እየለካን ጤናችንን መጠበቅ እንችላለን ማለት ነው። እሺ በሁለተኛ ደረጃ ሆም ብለድ ፕሬሸር ሞኒተሪንግ የሚለውን ደግሞ እናያለን ማለት ነው። የደም ግፊታችንን ቤታችን ውስጥ ሆነን እንዴት እንለካለን፣ ግፊታችንን ደግሞ ባለማወቃችን የሚያመጣብንን የጎንዮሽ ጉዳት እናያለን ማለት ነው። በመጀመሪያ ቤት ውስጥ ሆነን የምንለካው የግፊት መጠን ለእኛ ምን አይነት ጥቅም አለው? በጣም በርካሽ በሆነ ዋጋ ሕክምና ቦታ ላይ ሳንሄድ ቤታችን ሆነን የደም ግፊታችንን ማወቅ እንችላለን። ፕላስ ደግሞ እውነተኛ የሆነ ቀጣይነት ያለው ጥሩ ሪዛልት እናገኛለን ማለት ነው። ስለዚህ ምን እናያለን? ከዚህ በመቀጠል የምናየው ደግሞ ስለ ብለድ ፕሬሸር ቻርት እናያለን። ማለት ብለድ ፕሬሸር አንድ ሰው አለበት የምንለው ከስንት በላይ ሲሆን የሚለው ነገር እናያለን ማለት ነው። ኖርማል የምንለው ከላይ ያለው ሲስቶሊክ ብለድ ፕሬሸር ከ120 ከስር ያለው ደግሞ ዲያስቶሊክ ብለድ ፕሬሸር 60 ከ120 በ60 በታች ከሆነ የአንድ ሰው የደም ግፊቱ ኖርማል እንላለን ማለት ነው። ፕሪ ሃይፐርቴንሲቭ የምንለው ደግሞ ከ120 እስከ 139 ከላይ ያለው ሲስቶሊክ ብለድ ፕሬሸር ከታች ያለው ደግሞ ከ80 እስከ 89 ድረስ ያለው ምንድነው ማለት ነው ፕሪ ዲያቤቲክስ ነው ብለን በሱን ፕሪ ሃይፐርቴንሲቭ ብለን እናያለን ማለት ነው። ሃይፐርቴንሲቭ ነው አንድ ሰው የደም ግፊት አለበት ብለን የምንለየው ደግሞ ከስንት በላይ ሲሆን ነው? ከ140 በ90 በላይ ሲሆን ነው ማለት ነው። ቤት ውስጥ የምንለካው የግፊት ቤት ውስጥ መለካታችን ብዙ ጥቅሞች አሉት። የመጀመሪያው ጥቅም ምንድነው? አንድ ሰው የደም ግፊት አለበት ወይስ የለበትም የሚለውን ነገር የምናየው አሁን ለምሳሌ የተለያዩ በሽታዎች ማላሪያ ሊሆን ይችላል፣ ታይፎይድ ሊሆን ይችላል፣ ስኳር ሊሆን ይችላል ከደም ላይ ወስደን ናሙና ወስደን ላቦራቶሪ በመስራት ልናቅ እንችላለን ማለት ነው በላቦራቶሪ። ነገር ግን አንድ ሰው ግፊት አለበት የለበትም ብለን ልናቅ የምንችለው ግን በመለካት ብቻ ነው ማለት ነው። በብለድ ፕሬሸር ካፍ መሳሪያ የለም። በዛ አድርገን ሁለት አይነት የአለካክ ስርዓት ነው ያለው። ማኑዋል የምንለው አለ፣ ዲጂታል የምንለው አለ ማለት ነው። ማኑዋል የምንለው በጤና ባለሙያ ሕክምና ቦታ ላይ በመምጣት ነው የምንለካው። በስቴቶስኮፕ አድርገን በማዳመጥ ነው ልናቅ የምንችለው ማለት ነው። ዲጂታል የምንለው ደግሞ ቤት ውስጥ ሆኖ ማንኛውም ሰው የደም ግፊቱን ማወቅ ይችላል ማለት ነው። ስለዚህ እነዚህ ናቸው ማለት ነው። ስለዚህ ሁለተኛው ጥቅም ምንድነው? ለምሳሌ አንድ ሰው የደም ግፊት ኖሮበት መድኃኒት ያስፈልገዋል መድኃኒት አያስፈልገውም የሚለውን ነገር ለመለየት በተከታታይ የደም ግፊቱን ለክቶ ሪከርድ አድርጎ ይዞልን ይመጣል። ያን ነገር እንድናይና እንድናስጀምረው ያደርገናል ማለት ነው። ሶስተኛው ጥቅም ደግሞ ምንድነው? መድኃኒት እየወሰደ ያለ አንድ ታካሚ ካለ መድኃኒቱ በስርዓት እየሰራለት ነው ወይስ እየሰራለት አይደለም። ለምሳሌ በቀን አንድ ጊዜ የሚወሰድ መድኃኒት ሊሆን ይችላል እየወሰደ ያለው ይሄ ታካሚ። ስለዚህ አንድ ጊዜ ወስዶ የደም ግፊቱን ኮንትሮል ማድረግ ከቻለ በዛው እንዲቀጥል፣ አንድ ጊዜ እየወሰደ ደግሞ የደም ግፊቱ በጣም እየጨመረ ኦር ደግሞ እንዲፍላክቹዌት እያደረገ አንዴ ላይ አንዴ ታች እየሆነ የሚያስቸግረው ከሆነ ምን እናደርጋለን ማለት ነው? በቀን 2 ጊዜ እንዲወስድ ኦር ደግሞ ኤቭሪ አዘር ዴይ እንዲወስድ አድርገን እናስተካክለታለን። ያን እንድናቅ የሚያደርገን ምንድነው ማለት ነው? እቤት ውስጥ ሆኖ የደም ግፊቱ በሚለካ ሰዓት ነው ማለት ነው። ታይፕስ ኦፍ ሞኒተሪንግ የደም ግፊት መለኪያ መሳሪያዎች ምን ይባላሉ? የመጀመሪያው አውቶማቲክ መሆን አለበት እቤት ውስጥ የሚለካው ማለት ነው። ምክንያቱም ቅድም እንደነገርኳችሁ ማኑዋል የምንለውና ዲጂታል የምንለው አለ። ስለዚህ እቤት ውስጥ አንድ ሰው የደም ግፊቱን መለካት ከፈለገ በምንድነው የሚለካው ማለት ነው? ማኑዋል ዲጂታል በምንለው ነው ማለት ነው። ይሄ ዲጂታል አውቶማቲክ ይባላል። ይሄ አውቶማቲክ ደግሞ አፐር አርም ሞኒተሪንግ ነው። እዚህ ጋር አድርገን ነው ልንለካ የምንችለው። ሁለተኛ ደግሞ ክሊኒካሊ ደግሞ ቫሊዴት መሆን አለበት ማለት ነው። ማለት አንድ ሰው የግፊት መለኪያ መሳሪያን ከገዛ በኋላ ወደ አቅራቢያ የሆነ የጤና ተቋም ሄዶ የገዛው መሳሪያ ይሰራል አይሰራም የሚለውን በጤና ባለሙያ ምን መሆን አለበት ማለት ነው? ቫሊዴት መደረግ አለበት ማለት ነው። ሶስተኛው ደግሞ ኮሬክት ካፍ ሳይዝ፣ ትክክለኛ የሆነ ሳይዙ የአዳልት አለ የቻይልድስ አለ። ስለዚህ ትክክለኛ ፊት ማድረጉን መረጋገጥ አለበት ማለት ነው። አራተኛው ደግሞ አኩሬት ሪዛልት፣ አኩሬሲው ደግሞ ምን ያህል ነው ማለት ውጤቱ የሚያሳየን ቁጥር ትክክል ነው ትክክል አይደለም የሚለውን ነገር መረጋገጥ አለበት። ለምሳሌ ማኑዋሊ አንድ ነርስ ለክታው 140 በ90 ከሆነ እሱ ደግሞ ሲለካ 160 በ100 ኦር ደግሞ ከዛ በላይ የሚያሳይ ከሆነ ይሄ መሳሪያ አኩሬት አይደለም ማለት ነው። ስለዚህ እነዚህን ነገሮች መረጋገጥ አለባቸው ማለት ነው። ስለዚህ አንድ ሰው ቤቱ ገዝቶ የሚለካ ከሆነ
በሳምንት 7 ቀን መለካት ይኖርበታል ጠዋትና ማታ። ሲለካ ደግሞ አንድ ጊዜ ብቻ ለክቶ ሳይሆን 2 ጊዜ መለካት ይኖርበታል ማለት ነው። ምናልባት የመጀመሪያው የለካው ልክ ላይሆን ይችላል፣ ድጋሚ ሲለካ ደግሞ ትክክለኛውን ቁጥር ሊያሳየው ይችላል ማለት ነው። እንደዛ በማድረግ መለካት ይችላል ማለት ነው። ከዚህ በመቀጠል ምንድነው የምናየው ቢፎር ዩ ቴክ ብለድ ፕሬሸር፣ መጀመሪያ ላይ ብለድ ፕሬሸሩን አንድ ሰው ከመለካቱ በፊት ማሟላት ያለበት ነገር አለ። የመጀመሪያው ማኒ ፋክተርስ አሉ ብለድ ፕሬሸራችንን እንዲጨምር የሚያደርጉ የተለያዩ ምክንያቶች አሉ። የመጀመሪያው ነገር ምንድነው? ለምሳሌ ስሞኪንግ የሚያጨስ ሰው ከሆነ፣ እንደገና ደግሞ ካፊን ያላቸው መጠጦችን ከጠጣ፣ ቡና ጠጥቶ ከሆነ፣ ኤክሰርሳይዝ አድርጎ ከሆነ፣ እነዚህ ነገሮች አድርጎ ኢሚዲየትሊ ብለድ ፕሬሸሩን ወር ደግሞ የደም ግፊቱን የሚለካ ከሆነ የደም ግፊት መጠኑ ምን ይሆናል ማለት ነው? ይጨምራል ማለት ነው። ስለዚህ ሁለተኛው ነገር ደግሞ ዶንት ዌር ታይት ወር ደግሞ ሪስትሪክቲቭ የሆኑ ክሎዞችን አለመጠቀም። ለምሳሌ እዚህ ጋር ነው ብለድ ፕሬሸር ካፉን የምናደርገው ማለት ነው። እዚህ ጋር በምናደርግ ሰዓት በጣም ጥብቅ ያለ ልብስ የምናደርግ ከሆነ ምን ይሆናል ማለት ነው? ቁጥሩን ሊጨምርብን ይችላል ማለት ነው። ሶስተኛው ደግሞ እረፍት ማድረግ አለበት። አንድ ሰው ቤት ውስጥ ሆኖ በቀን 2 ጊዜ ቀደም እንደነገርኳቸው ጠዋትና ማታ የግፊት መጠኑን መለካት አለበት ብያቸዋለሁ። ስለዚህ በሚለካ ሰዓት ሚኒመም 5 ሚኒትስ ማረፍ አለበት ማለት ነው። ኤክሰርሳይዝ አድርጎ ሊሆን ይችላል፣ ሆሪቨር ምንም አይነት እንቅስቃሴ አድርጎ ሊሆን ይችላል። ነገር ግን እንደዛ ካረገ በኋላ ከ5 እስከ 30 ደቂቃ እረፍት አድርጎ እረፍት ካረገ በኋላ ቢለካው ትክክለኛ የሆነ ቁጥር ያመጣለታል ማለት ነው። ፕላስ ደግሞ ልክ በሚለካ ሰዓት ቁጭ ማለት ነው ያለበት። ቁጭ ብሎ መለካት ያለበት ራሱ ማለት ነው። ማውራት የለበትም፣ ጸጥ ብሎ መለካት አለበት ማለት ነው። እንደዛ በማድረግ ትክክለኛ የሆነ ቁጥሩን ማወቅ እንችላለን ማለት ነው። ሶስተኛውና የመጨረሻው ደግሞ ምንድነው? ፐልስ ኦክሲሜትሪ የምንለው አለ። ይሄ ፐልስ ኦክሲሜትሪ የምንለው መሳሪያ ሁለት አይነት ነገሮችን እንድናውቅ ያደርገናል። የመጀመሪያው የልብ ምታችን ምን ያህል እንደሆነ ማወቅ እንችላለን። ሁለተኛው ደግሞ ኦክሲጅን መጠናችን በደማችን ውስጥ ያለው የኦክሲጅን መጠን ምን ያህል ነው የሚለውን ነገር ማወቅ እንችላለን ማለት ነው። በደማችን ውስጥ ያለው ኦክሲጅን መጠን ኖርማል የምንለው ከ95 እስከ 100 ድረስ ከሆነ ኖርማል ነው፣ በፐርሰንት ነው የምናስቀምጠው ማለት ነው። የልብ ምታችን ደግሞ ከ60 እስከ 90 ድረስ ከሆነ ኖርማል እንላለን ማለት ነው። ከ90 በላይ ከሆነ ታኪካርዲክ ወይም ደግሞ የልብ ምቱ በጣም ጨምሯል እንላለን። ከ60 በታች ከሆነ ደግሞ ብራዲካርዲክ ሆኗል ኦር ደግሞ የልብ ምቱ በጣም እየቀነሰ ነው እንላለን ማለት ነው። ብዙ ጊዜ ፐልስ ኦክሲሜትሪ የሚያስፈልጋቸው ሰዎች ኦክሲጅን ዲፔንዳንት የሆኑ ሰዎች አሉ። ቤታቸው ውስጥ ሆነው ኦክሲጅን የሚጠቀሙ ሰዎች አሉ። እነዚህ ሰዎች ምን ማድረግ አለባቸው? ግዴታ ፐልስ ኦክሲሜትሪ ገዝተው የኦክሲጅን መጠናቸው ማወቅ አለባቸው ማለት ነው። ይሄ የሆነበት ምክንያት ምንድን ነው? ኦክሲጅን በሁለት አይነት መልኩ ነው የሚሰጠው ማለት ነው። አንደኛ ናዛል የምንለው አለ። ናዛል ማለት በአፍንጫው ከ1 እስከ 5 ሊትር መውሰድ ይችላል ማለት ነው። ሁለተኛው ደግሞ ፌስ ማስክ የምንለው በአፍንጫችንም በአፋችንም በሁለቱም የሚሰጥ ኦክሲጅን አለ። እሱ ደግሞ ቢያንስ ከ5 እስከ 10 ሊትር መውሰድ ይችላል ማለት ነው። ይሄ ሰው ግን ቤቱ የፐልስ ኦክሲሜትሪ ኦር ደግሞ የልብ ምቱንና ኦክሲጅን መለኪያ መሳሪያው ቤቱ ከሌለ ምን ያህል የኦክሲጅን መጠኑ ምን ያህል እንደሆነ አያውቅም ማለት ነው። ስለዚህ እሱ ቤቱ ካለ ግን እየለካ ለምሳሌ የኦክሲጅን መጠኑ 90 ወይ ከ90 በታች 85 ሊሆን ይችላል፣ 80 ሊሆን ሆሪቨር እየቀነሰ ሊሄድ ይችላል ማለት ነው። ስለዚህ ልክ ለምሳሌ 2 ሊትር ላይ አድርጎ የኦክሲጅን መጠኑ ከ90 በላይ የሚሆን ከሆነ ኦልሬዲ ሜንቴን አድርጓል ማለት ነው ይሄ ሰው። ስለዚህ ፌስ ማስክ ያስፈልገው ማለት ነው። ስለዚህ ፌስ ማስክ ያስፈልገዋል ወይስ ደግሞ ናዛል ያስፈልገዋል የሚለውን ነገር የምንለየው በምንድን ነው ማለት ነው? የኦክሲጅን መጠኑን ለክተን በማወቅ ነው ማለት ነው። ምን አይነት ሰዎች ናቸው ኦክሲጅናቸውን መለካት ያለባቸው የሚለውን ነገር ስናይ የመጀመሪያው አፍተር ሰርጀሪ ሪከቨሪ ላይ ያሉ ሰዎች ሰርጀሪ የሆነ ቀዶ ሕክምና ካደረጉ በኋላ ምን ይሆናል ማለት የኦክሲጅን መጠናቸው በጣም ሊቀንስ ይችላል፣ ኦክሲጅን ሊያስፈልጋቸው ይችላል ማለት ነው። ሁለተኛው ደግሞ አንዳንድ መድኃኒቶች አሉ ምን የሚያደርጉ የለንግን ፈንክሽን እና የሪስፓራቶሪ ፈንክሽን የሚቀንሱ መድኃኒቶች አሉ። እቤት ሆኖ እነዚህ መድኃኒቶች የሚወስዱ ከሆነ ምን ያደርጋል ማለት ነው? የኦክሲጅን መጠናቸው ይቀንሳል ማለት ነው። ሶስተኛው ደግሞ ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ የምንላቸው አሉ። ለምሳሌ አስማ አለ፣ ኒሞኒያ የምንለው ደግሞ የሳምባ ምች የምንለው አለ፣ አነሚያ አለ፣ አኪዩት ሪስፓራቶሪ ዲስትረስ የምንለው አለ፣ ለንግ ካንሰር አለ። እነዚህ ነገሮች እነዚህ ህመሞች ያሉበት ሰው ብዙ ጊዜ የኦክሲጅን መጠናቸው ምን ይሆናል ማለት ነው? ሊቀንስ ይችላል ማለት ነው። ስለዚህ ምን ማድረግ ይኖርባቸዋል? የኦክሲጅን መጠናቸውን ቼክ ማድረግ ይኖርባቸዋል ማለት ነው።
አቴንሽን መስጠት ያለብን ደግሞ ሳይን ኦፍ ሎ ብለድ ኦክሲጅን መጠናቸው በደማቸው ውስጥ ያለው ኦክሲጅን መጠን እንዲቀንስ የሚያደርጉ ቀንሷል ማለት መቀነሱን እንድናቅ የሚያደርጉን ምልክቶች አሉ ማለት ነው። ከነዚህ ምልክቶች የመጀመሪያው ኤብሎ አፒሪያንስ ኦፍ ፌስ ሊፕስ ናይልስ። ለምሳሌ ልክ አንድ ሰው የኦክሲጅን መጠኑ እየቀነሰ ሲሄድ ፊቱ ቢጫ የመሆን ጣቱ ቢጫ የመሆን ከንፈሩ ወደ ቢጫነት የመቀየር እንትን አለው ማለት ነው። ሁለተኛው ደግሞ ሾርትነስ ኦፍ ብሪዚንግ ያሳያል። ይሄኛው ማለት ኦክሲጅኑ በጣም እየቀነሰ ሲሄድ አተነፋፈሱ ምን ይሆናል ማለት ነው፣ ኖርማል አይሆንም ማለት ነው። እንደገና ደግሞ ዲፊካልቲ ኦፍ ብሪዚንግ መተንፈስ ያቅተዋል። ሳል ካለው፣ ሬስትለስነስ ካለው፣ እረፍት የሌለው ከሆነ፣ ቸስት ፔን ካለው፣ እነዚህ ነገሮች ካሉ ምን ይሆናል ማለት ነው፣ ይሄ ታካሚ የኦክሲጅን መጠኑ በጣም ቀንሷል ማለት ነው። ሶ በመጨረሻ የምናያለን ቤኔፊት ኦፍ ፐልስ ኦክሲሜትሪ። ፐልስ ኦክሲሜትሪ ቤታችን ሆኖ መኖሩ ቤታችን ሁልጊዜ የኦክሲጅን መጠናችን የልብ ምታችንን ማወቃችን የተለያዩ ጥቅሞች አሉት። የመጀመሪያው ጥቅም ምንድነው? ሞኒተሪንግ ኦክሲጅን ሳቹሬሽን ኦቨር ታይም ሞኒተር እንድናደርገው የኦክሲጅን መጠናችን ምን ያህል እንደሆነ እንድናቅ ያደርገናል። ሁለተኛው ደግሞ አለርቲንግ ቱ ዳንጀረስ ሎ ኦክሲጅን ሌቭል አለርት እንድንሆን ያደርገናል። የኦክሲጅን መጠናችን በጣም የሚቀንስ ከሆነ አቅራቢያችን ያለ የጤና ተቋም ሄደን ኦክሲጅን እንድናገኝ። ቤታችን ኦክሲጅን ያለው ሰው ኦክሲጅን ዲፔንደንት የሆኑ ሰዎች ቤታቸው ሆኖ ኦክሲጅናቸውን ያደርጋሉ። ነገር ግን ቤታቸው ኦክሲጅን የሌላቸው ሰዎች ግን ምን ማድረግ ይችላሉ ማለት ነው? በአቅራቢያቸው ያለ የጤና ተቋም ሄዳ ኦክሲጅን እንዲጠቀሙ ያደርጋል ማለት ነው። ሶስተኛው ደግሞ ኦፈሪንግ ፒስ ኦፍ ማይንድ ቱ ፒፕልስ ዊዝ ክሮኒክ ሪስፓራቶሪ ዲዚዝ። ክሮኒክ የሆነ ከሪስፓራቶሪ ፕሮብለም ያለባቸው ቅድም እንደጠቀስኩላችሁ አስም ሊሆን ይችላል፣ ኒሞኒያ ሊሆን ይችላል፣ ለንግ ካንሰር ሊሆን ይችላል። እንደዚህ ያላቸው ሰዎች ብዙ ጊዜ ስትረስ ውስጥ ይገባሉ ማለት የኦክሲጅን መጠን ይቀንሷል፣ በቃ አሁን እየደካከመኝ ነው፣ መተንፈስ አልቻልኩም እያሉ በጣም ነው የሚጨናነቁት ማለት ነው። ነገር ግን እቤታቸው ፐልስ ኦክሲሜትሪ ካለ አይምሮአቸው እረፍት ያገኛል ማለት ነው፣ ስለሚያውቁት እየለኩ። ስለዚህ የአይምሮ ሰላም እንዲኖራቸው ያደርጋል ማለት ነው። ሌላው ደግሞ አሰሲንግ ዘ ኒድ ፎር ሰፕሊመንት፣ ያው ይሄንም ጠቅሻለሁ ማለት ስናቅ የኦክሲጅን መጠናችን ምን ያህል ቁጥር ላይ እንዳለ ስናቅ ኦክሲጅን ያስፈልገናል አያስፈልገንም የሚለውን ነገር ማወቅ እንችላለን ማለት ነው። የመጨረሻው ሞኒተሪንግ ኦክሲጅን ሳቹሬሽን ሌቭል ኢን ፒፕልስ አንደር አነስቴዥያ። ብዙ ጊዜ ከሰርጀሪ በኋላ የኦክሲጅን መጠናቸው በጣም ይቀንሳል። ስለዚህ የኦክሲጅን መጠናቸው ምን ያህል እንደሆነ አውቀን ተገቢውን የሆነ ኦክሲጅን እንድንሰጣቸው ያደርጋል ማለት ነው። ሊሚቴሽኖች ደግሞ አሉት። አንዳንዴ የኦክሲጅን መጠናችን ኖርማል ሆኖ ግን ኖርማል ያልሆነ ቁጥር ሊያመጣልን ይችላል። ለምሳሌ ጣት ላይ ነው የሚደረገው። ጣት ላይ በሚደረግ ሰዓት በጣም ኮልድ ከሆነ ጣቱ ምን ሊያደርግ ይችላል ማለት ነው፣ የኦክሲጅን መጠኑ በጣም ዝቅ አድርጎ ሊነገን ይችላል። ያ ማለት ይሄ ሰው ኦክሲጅን አጥሮታል ማለት አይደለም። እጁ እንዲሞቅ ማድረግ ወር ደግሞ ማሸት ሊሆን ይችላል። እንደዛ በማድረግ ምን ማድረግ ይኖርብናል? ትክክለኛ የሆነ ነገር ማየት እንችላለን ማለት ነው። ስለዚህ ሊሚቴሽኖቹ የመጀመሪያው እንደነገርኳችሁ ኮልድ ሃንድ ሲሆን ወይ ደግሞ ፑር ሰርኩሌሽን በሰውነታችን ውስጥ ያለው የሰርኩሌሽን በጣም ሲቀንስ እንደዛ ሊሆን ይችላል። ቼንጅ ኢን ፐልስ ኦክሲሜትሩ ራሱ ሲቀያየር እንደዛ ሊሆን ይችላል። ካርበን ሞኖክሳይድ ፖይዝኒንግ ሲኖር፣ ብሉ ሪብል ሌቭላችን ደግሞ በደማችን ውስጥ ያለው በጣም ሲጨምር ቁጥሩን ሊያዛባብን ይችላል ማለት ነው። ሊፒድ ኢን ብለድ ፕላዝማ ውስጥ ያለው የሊፒድ መጠንም በሚጨምር ሰዓት የኦክሲጅን መጠናችንን ሊያዛባብን ይችላል ማለት ነው። ስለዚህ ለዛሬ ያለን ቆይታ ይሄን ይመስላል። በሚቀጥለው ሌላ ቪዲዮ እስከምንገናኝ ድረስ ከኔ ጋር ያላችሁ ቆይታ ይሄን ይመስላል። በየሳምንቱ የተለያዩ የጤና ትምህርቶችን እንሰጣለን። ስለዚህ ኢስት አፍሪካ ኢንተርናሽናል ሜዲካል ሴንተር ብላችሁ ካባላጋላ ኪንግስ ጌት አጠገብ ሳውስ ፖይንት ሞል 5ኛ ፎቅ ላይ እንገኛለን። የፈለጋችሁትን የምትጠይቁት ጥያቄ ካለ ፍሪ ኮንሰልቴሽን እንሰጣለን። 24 ሰዓት እንሰራለን። ከሰኞ እስከ ዓርብ 24 ሰዓት እንሰራለን። ስለዚህ በማንኛውም ሰዓት መታችሁ የፈለጋችሁትን ሰርቪስ ማግኘት ትችላላችሁ ማለት ነው። አመሰግናለሁ።